ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ቪዲዮ ተከታታይ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። ሰላማችሁ ይብዛልኝ። ዛሬ በዚህ በኬንያ ናይሮቢ እጅግ ደስ የሚል የስራ ባልደረቦቻችን አብረን ደስ የሚል በዓልን እያሳለፍን እንገኛለን። ዛሬ እዚህ ላይ የምታዩዋቸው ትናንት ስደት ሀገር በተለያየ ቅጥር ህይወት ቆይተው እንዲሁም በሀገር ውስጥ በተለያየ ቅጥር ህይወቶችን ቆይተው ዛሬ ግን ከስደት ከቅጥር ህይወት ወጥተው በአካል በቢሮ ደረጃ አብረውን እየሰሩ ይገኛሉ ማለት ነው። እንግዲህ በዓሉ ደግሞ የሰላምና የፍቅር የአንድነትን እንዲሆንላችሁ ከልብ እየተመኘኝ እነዚህ የምታዩዋቸው ደግሞ በጣም ደስ የሚል በዓልን እያሳለፍን እንገኛለን። ቤተሰብ በዓል እንዴት ነው? እንዴት ነው? እዚህ ጋር እንዴት ነው በዓል? መልካም። ስለዚህ ትናንት ስደት ሀገር ሆነው ጀምረው ቢዝነሱ ዛሬ ደግሞ እዚህ በአካል መጥተው እየሰሩ የሚገኙ ቤተሰቦቻችን አሉ። ስለዚህ እስኪ በባለፈው ዓመት እንዴት ነበረ የሚል እንጠይቃለን ማለት ነው። ስለዚህ በመጀመሪያ የምጠይቅላችሁ ብርሃን በዚህ ዓመት የት ነበርሽ እና ዛሬ እዚህ ማሳለፍሽ ምን ተሰማሽ? መልካም፣ በጣም ደስ ይላል። እንግዲህ መልካም በዓል እየተመኘው መልካም። እዚህ ደግሞ አሉ እንግዲህ እዚህ መሀላችን ደግሞ ታላቅ ሊደር የሁላችን አፕላይን ሊደር ኤልያስ አለ። በዓል እንዴት ነው ሊደር ኤልያስ? ሰላም ጤና ይስጥልኝ። እጅግ የተወደዳችሁና የተከበራችሁ አላችሁበት ሰላማችሁ ይብዛልኝ። በመጀመሪያ ክርስትና እምነት ተከታዮች ለገና በዓል እንኳን አደረሳችሁ፣ እንኳን አደረሰን። በዓሉ ደስ የሚል የፍቅር፣ የደስታ፣ የስኬት፣ የመትረፍረፍ የተሻለ ነገር ያደርግልን። ትናንት በተለያዩ መልኩ በኦንላይን የምንተዋወቅ ዛሬ ግን በዚህ ኢንተርናሽናል ካምፓኒ በህብረት እየሰራን በዓልን በህብረት እያሳለፍን እንገኛለን። ህይወት ማለት ለገንዘብ ብቻ መስራት ማለት አይደለም። ህይወት ማለት በዓልን አብረን ማሳለፍ፣ አብረን መስራት፣ አብረን ስኬታማ መሆን ነው። ይህንን ቪዲዮ የምትከታተሉ ሁላችሁ ቢዝነስ የጀመራችሁ ቢዝነስ ያልጀመራችሁ ይህንን ቢዝነስ በመጀመራችሁ ወይም ደግሞ በማግኘታችሁ በጣም እድለኞች ናችሁ። ምናልባት እንደኛ ወጣቶች በአሁኑ ሰዓት በህብረት በዓል ማሳለፍ ሳይሆን በተለያዩ ቅጥረኝነት በተለያዩ ስደት ነው ያሉት። ይህንን ቢዝነስ በመስራታችን ግን በአንድነት አብሮ እያሳለፍን እንገኛለን። በድጋሚ እንኳን አደረሳችሁ። መልካም በዓል። መልካም፣ በጣም እናመሰግናለን። እንግዲህ ቤተሰቦቻችን እናንተም ቀጣይ ዓመት እዚህ ትሆናላችሁ ብዬ አምናለሁ ማለት ነው። እንዲሁም ደግሞ እዚህም አሉን ቤተሰብ ማለት ነው። እንግዲህ በዓል እንዴት ነው? በዓሉ እንግዲህ እኛ ክርስቲያኖችን በዓል ስናሳልፍ እናንተ ደግሞ የክብር እንግዶቹ ናችሁ። እኛ ጋር ስለዋላችሁ እጅግ በጣም ደስ ብሎኛል። በዚህ ዓመት የት ነበርሽ? መልካም፣ በጣም እናመሰግናለን። እንደዚህ አይነት በህብረት አሳልፈሽ ታውቂያለሽ ካሁን በፊት? መልካም፣ በጣም ደስ ይላል። እንግዲህ ከስደት ቀርተሽ እዚህ በአካል ስለተገኘሽ ደግሞ በጣም ደስ ብሎናል። እዚህ ማለች አሚናት የዛሬ ዓመት የት ነበረ? እንዲሁም ደግሞ እንደዚህ አይነት ፋሚሊ ስላገኘሽ ምን ተሰማሽ? በጣም እናመሰግናለን። እንዲሁም ደግሞ ሙክታር ምን ተሰማ? እዚህ ፋሚሊ ይሄንን ያመሰለ ፋሚሊ አለህና ስደት ለመሄድ ነበረ ሀሳብህ፣ ምን ተሰማ? መልካም፣ በጣም እናመሰግናለን። እንግዲህ ቤተሰቦቻችን ዛሬ ዓመት እዚህ በአካል መጥታችሁ ይህንን ስራ አብረን የምንሰራው ስራ የሃይማኖት ልዩነት፣ የዘር ልዩነት፣ የቀለም ልዩነት የለው። ማንኛውም ሰው ሰርቶ እንደ ፋሚሊ እንደ ቤተሰብ መስራት የሚችልበት ትልቅ ቢዝነስ ነው። ስለዚህ ሁላችሁ እንኳን አደረሳችሁ እያልን እንገኛለን። መልካም በዓል። መልካም፣ እንግዲህ በዓሉ እንደቀጠለ ይገኛል፣ ደምቆ እየቀጠለ ይገኛል ማለት ነው። እንግዲህ እነዚህ ደግሞ ትናንት ስደት ሀገር ማዳም ቤት ነበሩ። ዛሬ ደግሞ እዚህ በአካል እኛ ጋር መጥተው ማሳለፍ ችለዋል ማለት ነው። እንግዲህ እዚህ መሀላችንም ትናንት ስደት ሀገር ሁና ጀምራ ዛሬ ግን በአካል መታ አብራን እየሰራች ትገኛለች እና ዝናሽ በዓል እንዴት ነው?
በስደት 7 ዓመት በስደት በአረብ ሀገር ያሳለፍኩት። ዛሬ ግን ለየት ባለ መልኩ ከስራ ባልደረቦቼ ጋር በዚህ መልኩ በደስታ ደግሞ ተገኝቼ በዓል እያሳለፍኩ ነው ማለት ነው። እናንተ ደግሞ የጀመራችሁ ጠንክሩ በርቱ፣ ያልጀመራችሁ ደግሞ በዚህ መልኩ ጀምራችሁ ከእኛ ጋር ቀጣይ ዓመት እንድታሳልፉ እላለሁ ማለት ነው። በጣም እናመሰግናለን ዝናሽ። እንግዲህ የዛሬ ዓመት ማዳም ቤት ነበርሽ፣ ዛሬ ደግሞ እዚህ በአካል ከፋሚሊ ከቤተሰቦችሽን ስላሳለፍሽው እጅግ በጣም ደስ ብሎኛል። እንግዲህ አንቺን የመሰሉ ጀግኖችን እንደምታፈሪ ደግሞ እናምናለን። በድጋሜ ሁላችሁ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ።